በዓለማችን ላይ ከስፍር በላይ ሀገራት ያሉ ቢሆንም አንዳንድ ሀገራት ግን በየትኛውም ስፍራ ያልተሰማና ያልታየ ድንቅ ታሪክ አኗኗርን የሸሸጉ ናቸው። በዚህም የተቀረውን ዓለም አፍዞ የሚያስቀርና ልብን የሚያስደንቅ ሲሆን እንመለከታለን። ሕዝቦቿ ደስተኛ የሆኑባት በንጉሣዊ አስተዳደር የምትመራ ናት። ሁሉም ዜጎች የቤት ባለቤት የሆኑባት፣ ነፃ ሕክምናና የትምህርት ዕድል ያለባት ሀገረ ቡታን። በዛሬው የሀገራት ቅኝት ፕሮግራማችን ብዙ ያልተባለላት የአስደናቂ ታሪኮች ባለቤትና በታላቁ የሂማሊያ ተራሮች ግርጌ ስላለችው ቡታን ይሆናል። ቪዲዮአችንን ሼር፣ ላይክ እና ሰብስክራይብ በማድረግ አብራችሁን ተከታተሉን። ይህች ሀገር ከተቆረቆረችበት እንደ አውሮፓውያን አቆጣጠር 1906 ጀምሮ በንጉሥ የምትመራ ሲሆን የመጀመሪያው ንጉሥ ኡጊያን ዋንግቹክ ይባላል። ይህ ንጉሥ ቡታንን እንደ አውሮፓውያን አቆጣጠር ከ1906 እስከ 1926 መርቷል። በዘመኑም በመሠረተ ልማት፣ በዲፕሎማሲ ሀገሪቷን ከውስጥ ክፍፍል አውጥቶ በማሰባሰብ ጥሩ ሥራን የሠራ ሲሆን ሁለተኛው ደግሞ ጂግሚ ዋንግቹክ ሲሆን እንደ አውሮፓውያን አቆጣጠር ከ1926 እስከ 1952 በመምራት የሀገሪቱን አስተዳደር አጠናክሯል። እንዲሁም ከህንድ ጋር ጠንካራ ግንኙነት እንዲኖራትና የውስጥ እርጋታና ባህልን በማስጠበቅ ከውጭ ተጽዕኖ የታደገ ንጉሥ ነበር። ሦስተኛው ጂግሚ ዶሮጂ ዋንግቹክ እንደ አውሮፓውያን አቆጣጠር ከ1952 እስከ 1972 መርቷል። የዘመናዊ ቡታን አባትም ሲሉ ይገልጹታል። ዘመናዊ የፍትሕ ሥርዓትን የገነባ፣ የሚኒስትሮችን ካውንስል ያቋቋመ፣ ፊውዳል ሥርዓትን ያስቆመ፣ ሀገሪቱን በእድገትና በሰላም እንድትጓዝ ያደረገ ታላቅ ንጉሥ ነበር። አራተኛው ጂግሚ ሲንግዬ ዋንግቹክ ይባላል። የመራበት ዘመን እንደ አውሮፓውያን አቆጣጠር ከ1972 እስከ 2006 ባለው ዘመኑ የትምህርት ሥርዓትን ከህንድና ከእንግሊዝ ያስመጣ ሲሆን የቡታንን ኢኮኖሚ በግብርናና በሃይድሮ ኤሌክትሪክ ለውጥ እንዲመዘገብ አድርጓል። በተጨማሪም የቡታን የአየር መንገድ የተመሠረተውና ተማሪዎችን ወደ ውጪ መላክ የተጀመረውም በእሳቸው ዘመን ነበር። አምስተኛው ደግሞ አሁን ያለው ጂግሚ ኬሳር ናሚጌል ዋንግቹክ እንደ አውሮፓውያን አቆጣጠር ከ2006 ጀምሮ እስካሁን እየመራ ይገኛል። በሕዝቡ ዘንድ ተወዳጅነት ያለው ይህ ንጉሥ የሕገ መንግሥት ተፈጻሚነትን ተግቶ የሚሠራና እንዲሁም ጌሊፑን የኢኮኖሚ ማዕከል ያደረጋት እርሱ ነው። በበርካታ ዘርፎች የተለያዩ የክብር ዲግሪዎችንም ማግኘት ችሏል። ይህች አስገራሚ ሀገር የስሟ ትርጉም የነጎድጓድ ድራጎኖች ምድር ማለት ሲሆን የቀድሞ ስሟ ሞንና ሞንዩል ይባል ነበር። ሀገሪቱ በተለይም ከሀገረ ህንድ ጋር የጠበቀ ዲፕሎማሲያዊ ግንኙነት እንዳላት ነው የሚነገረው። ቡታን ከዓለም ግዙፍ ኢኮኖሚ ባለቤት ቻይና ጋር በስተ ሰሜን ትዋሰናለች። በምስራቅ ደግሞ የሂማሊያ ተራራ ያዋስናታል። በደቡብ ኤስያ የምትገኘው ቡታን እስከ 20ኛው ክፍለ ዘመን ለማንኛውም የውጭ ሀገር ዜጋ ዝግ ነበረች። ለመጀመሪያ ጊዜ የጎበኟት የፖርቹጋሎቹ ጂስዊቶች ኢስቲቫኦ ካንኬላ፣ ጆአ ካብሬል ሲሆኑ በመቀጠልም እንግሊዞች ምድሪቱን መርገጥ ችለዋል። ሀገሪቱ ልክ እንደ ሀገራችን ኢትዮጵያ ምንም አይነት የባህር በር የሌላት ስትሆን ከ700 ሺህ በላይ ሕዝብ የሚኖርባትና 38394 ስኩዌር ኪሎ ሜትር የቆዳ ስፋት ያላት ናት። በተጨማሪም ቡታን በተራሮች የተከበበች በመሆኗ 23000 ጫማ ከፍታ ላይ ትገኛለች። ሕዝቦቿ በአብዛኛው የቡዲዝም እምነት ተከታይ ናቸው። በቡታን ኦሞ፣ ዋንግ፣ ሳንኪሽና ማነስ የተባሉ ወንዞች ፈሰው ህንድ ወደሚገኘው ቡርሃንፑትራ ወንዝ ይገባሉ። 770 የአዕዋፍና 5400 የእጽዋት ዝርያዎች ያሉባት ቡታን ዝሆንን ጨምሮ አጋዘንና ሌሎች እንስሳት መኖሪያ ስትሆን ዥታኪንና ወርቃማው ላንጓር ያላት የተሰባጠረ ብዝሃ ሕይወት ባለቤት ናት። የቡታን ሕዝቦች ቋንቋቸው ዶንግ ካአ ይባላል። የሀገሪቱ ትልቅ ስጋት የበረዶ መቅለጥ ነው።
ቡታን በዓለማችን ትልቁ የሃይድሮ ኃይል ውሃ ሪዘርቭ ያላት ስትሆን ኢኮኖሚዋ በግብርና፣ ቱሪዝምና ሃይድሮ ኤሌክትሪክ ኃይል የተመሰረተ ሲሆን ከግማሽ በላይ የሚሆኑት ሕዝቦቿ የሚተዳደሩትም በግብርና ነው። በ2019 የፕላስቲክ ውጤቶችን የሚከለክል ሕግ አውጥታ ተግባራዊ እያደረገች ነው። ከዘመናዊነት ርቃ የቆየችው ቡታን ቴሌቪዥንና ኢንተርኔትን ለሕዝቧ ያስተዋወቀችው እንደ አውሮፓውያን አቆጣጠር በ1999 ሲሆን ነገር ግን ቴክኖሎጂ ባህላቸውንና እሴታቸውን እንዳይሸረሽር አስጠንቅቀዋል። በ2008 ከአምባገነናዊ አስተዳደር ወደ ሕገ መንግሥታዊ ሞናርክ ተሸጋግራለች። በዋና ከተማዋ ቲምፑ ምንም አይነት የትራፊክ መብራት የለም፣ እንዲሁም የአየር ማረፊያም የላትም። በቡታን ከመኪና ይልቅ ውሾች ይበዛሉ። በዓለማችን አምስተኛዋ ከፍ ያለች ዋና ከተማም ጭምር ናት። ዘመናዊ ትምህርት እንደ አውሮፓውያን አቆጣጠር በ1960ዎቹ የጀመረችው ቡታን ተራራማ መልክዓ ምድሯ የትምህርት ሥርዓቱ ፈተና ሆኖ ነበር። በአሁን ሰዓት 2 ዩኒቨርሲቲዎች ያሉ ሲሆን ሮያል ዩኒቨርሲቲ ኦፍ ቡታን እና ኬሳር ጋያልፖ የሕክምና ሳይንስ ትምህርት ቤት ተጠቃሽ ናቸው። የዚች አስገራሚ ሀገር ዜጎች ወደ ውጭ የሚሄዱት በነፃ ሲሆን የህንድና የባንግላዴሽ ዜጎች ደግሞ ማልዲቭስ በነፃ ወደ ሀገሪቱ ይገባሉ። ሌሎች ሀገራት ግን በቀን $250 ወጪ ማድረግ ይጠበቅባቸዋል። እንደ አውሮፓውያን አቆጣጠር በ2010 ሲጋራን ያገደችው ሀገረ ቡታን በሕዝብ አደባባይ ሲጋራ ማጨስ ከ3 እስከ 5 ዓመት ያስቀጣል። ነፃ ሕክምናና የትምህርት ዕድል ያላት ቡታን በሀገሪቱ አንድም ቤት የሌለው ዜጋ የለም ቢባል ማጋነን አይሆንም። በሀገሪቱ መሬት ከታጣም ወደ ንጉሡ ሄዶ በማሳወቅ ብቻ መሬት ይሰጥዎታል። አስገራሚው ነገር በዓለማችን ካርበን ኔጌቲቭ ሀገር ስትሆን በተጨማሪም 60 በመቶ በደን የተሸፈነች ሀገር ናት። በቡታን ቃሪያ እንደ ልብ የሚመገቡት ተወዳጅ ምግባቸውና ማንኛውም ምግባቸው ላይ የሚጨምሩት ምግብ ነው። ይህም በትንሹ ቢሆን ከኢትዮጵያ ጋር ያቀራርባቸዋል። ሕገወጥ የኬሚካል ምርቶችን ከውጭ ማስገባት የተከለከለ ሲሆን የዓለማችን አስቸጋሪው ኤርፖርትም ሆሮ ኤርፖርት ያላት ቡታን 8 አብራሪዎች ብቻ ናቸው ወደ ሀገሪቱ የሚበሩት። በዓመት 30,000 ሰው ይዘው ይበራሉ ማለት ነው። ጉድ የሚያሰኘው ደግሞ በሀገሪቱ የውጭ ዜጋ ማግባት አለመቻሉ ነው። ማንኛውም ነዋሪ እዛው ሀገሩ ካለው ሰው ጋር ብቻ በጋብቻ ይጣመራል እንደማለት ይሆናል። የመጀመሪያው ጠቅላይ ሚኒስቴር እውነተኛ ደስታ ያለው ሌሎችን ባለመጉዳት፣ ሌሎችን በማገልገልና ከተፈጥሮ ጋር ተስማምቶ በመኖር ነው ይላሉ። እናም ሰላምና ደስታ የሚመነጨው ከውስጥ ነው በማለትም ያምናሉ። ይህስ ያስደንቃል የተባለው ሀገሪቱ ለገጠር ሰዎች ነፃ የሃይድሮ ኤሌክትሪክ ኃይል የሰጠችና ኢነርጂ ለጎረቤት ሀገራት የምትሸጥ መሆኗ ነው። በዚህም የሕዝቦቿን ኑሮ ለመደገፍ ስትታትር ትታያለች። ጥሩ አስተዳደር፣ ባህልና ተፈጥሮን መጠበቅና ተመጣጣኝ የኢኮኖሚ እድገት የግሮዝ ናሽናል ሃፒነስ መሠረት ናቸው በሀገሪቱ። በቡታን ፈጽሞ ሰው መግደል አይቻልም። ሌላው ደግሞ የሥጋ ምርት የሚመጣው ከውጭ ሀገር ነው። በሀገሪቱ ያልተወጣው ተራራ ከ7000 ሜትር ከፍታ በላይ ያለው ሲሆን በቡታን የትኛውም ስፍራ የሀገሪቱን ባህላዊ ልብስ መልበስ ደግሞ የግድ ነው። የተወደዳችሁ ተከታታዮቻችን የዛሬው የሀገራት ቅኝት ዝግጅታችን በዚሁ ተጠናቀቀ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።